በከመ ፈቀደ ይገብር ወበከመ ሀለየ ይፌጽም አልቦ ዘይክል ተዋስኦቶ። እግዚአብሔር እንደወደደ እንደፈቀደ ይሰራል። በህሊናው ያሰበውንም እንደጀመረ እንደወደደ ይፈጽማል። ይህንና ያንን አደረክ ብሎ የሚቃወመው የሚከራከረውም የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ ከዚህ በመቀጠል እንደተለመደው የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ምዕራፍ 3ን ከዚህ በመቀጠል ማንበብ እጀምራለሁ። እንግዲህ ይህ ምዕራፍ 3 መጽሐፈ ምስጢር ላይ የሚገኘው ወልድ ፍጡር በመለኮቱ ብሎ ተነስቶ የክህደትን አስተምሮ ሲያስተምር ለነበረው በ318 ዓመተ ምህረት በኒቄያ ተሰብስበው የተሰበሰቡ 318ቱ ሊቃውንት ያወገዙት የአርዮስን ትምህርት ወይንም ለአርዮስ ትምህርት ምላሽ የሰጡበት ከኦሪት መጽሐፍና መጻሕፍትና እንዲሁም ከአዲሳት መጻሕፍት እየጠቀሱ አባ ጊዮርጊስ ምላሽ የሰጡበት ነውና ይህንን በሚገባ ሁላችንም አዳምጠን የአርዮስን ክህደት ምን ያክል አሳፋሪ አስተምሮ እንደነበረ ልናውቅና ልንረዳ ይገባን ዘንድ አውቀን ተረድተንም በሃይማኖታችን ሁላችንም እንጸና ዘንድ መልካም ሆኖ ስላገኘሁት ለሁላችሁም ቢደርስ መልካም ነው ብዬ ነው። ከዚህ በመቀጠል ወደ ንባቡ እንሄዳለን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቆ ሰለስቱ አካላት በስም በግብር በአካል ሶስት ብል በባህሪ በህልውና በፈቃድ በአገዛዝ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢርን ማንበብ እጀምራለሁ። መጽሐፈ ምስጢር ምዕራፍ 3 ዓለም ሳይፈጠር አስቀድሞ ሶስት ሲሆን አንድ በሆነ ያለመቀላቀል መለኮቱን ከሥጋ ባዋሃደ ፈጽሞ የተፈጠረ ባይደለ በእግዚአብሔር ስም ፈጽሞ የተለየ አይደለም። ሰማይን ያለ ምሰሶና ያለ ድጋፍ የፈጠረ የረጋች ምድርንም በውሃ ትከሻ ላይ ያስቀመጠ የፀሐይና የጨረቃን ክበብ እንደ መስተዋት ክበብ የወሰነ የነፋሳትን ሰረገላ ተሸካሚ አድርጎ የሰራላቸው መላእክት እየመገቧቸው ከዋክብትም ከምስራቅ ወደ ምዕራብ በአንጻር እየመራቸው በጠፈር ላይ መመላለሻን የሰራላቸው ለብርሃናት ጌታ ለእርሱ ክብር ምስጋና ይሁን ለዘለዓለሙ አሜን። እንግዲህ በዲቁናው ክህደትን ያበቀለ በቅስናውም የኃጢአትን እሾህ ያፈራ የአርዮስን ወልድ ፍጡር ያለ የአርዮስን ተግሳጽ እንናገራለን።
አርዮስ የሰይጣን ሰረገላው የአጋንንትም ማኅበርተኛቸው ነው። አርዮስ ሕሊናው የጠፋ ልቡም የታወረ ሃይማኖቱም የከፋ የከረፋ ነው። አርዮስ ከንፈሮቹ የተበላሹ በውግዘት መርዝ የታመመ የምላስ ቁስለኛ ነው። ከእንስሳና ከምድር አራዊት ሁሉ መካከል የተረገምሽ ሁኚ። በደረትሽ ተሳቢ ትቢያም ብይ። በሕይወት ዘመንሽም ሁሉ በአንቺና በሴቲቱ መካከል በዘርሽና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስሽን ይቀጥቅጥ፣ አንቺም ተረከዙን ሰኮናውን ጠብቂ ብሎ እባብን በረገማት አሸናፊ በሚሆን በእግዚአብሔር አንደበትም የተረገመ የተወገዘ ነው። መዝሙረ ዳዊት መዝሙር 118 ቁጥር 21፣ መጽሐፈ ምሳሌ ምዕራፍ 25 ቁጥር 5። የአርዮስ ልጆች ከትሑታን ባልንጀሮች መካከል አንድ ሰው ቢያገኙ ወደ ጥፋታቸው ይመልሱት ዘንድ ተረከዝ ይጠብቃሉ። እኛም ከአዋቂዎቻቸው ብናገኝ ራሱን ልንመትር ራሱንም ልንቆርጥ ራሱን እንጠብቃለን። አርዮስ ከመላእክት ወገን ከወደቀ ከዲያብሎስ ፈጽሞ የተለየ አይደለም። አርዮስ የዲያብሎስ የግብር ልጁ ነው እንጂ። አርዮስ ከኢየሱስ ክርስቶስ አብ በሚወጣ የእሳት ሰይፍ የተቆረጠ ነው። አርዮስ በእለእስክንድርያ የበቀለ በ318ቱ የቅዱሳን ማኅበርተኞች ተነቅሎ የወደቀ መራራ ስር ያለው ዛፍ ነው። ኦሪት ዘፍጥረት ምዕራፍ 3:13። ጥንተ ነገሩም እንዲህ ነው። አብያተ ክርስቲያናትን እንዲዘጉ፣ አብያተ ጣዖታት ግን እንዲከፈቱ ንጉሥ ዲዮቅልጥያኖስ ባዘዘ ጊዜ ለአጋንንት በሰዋና ለጣዖት በሰገደ በከሃዲው በዲዮቅልጥያኖስ ዘመን በኤጲስቆጶሳት ላይ ስደት መከራ፣ በምዕመናን ላይም አስጨናቂ መከራዎች አዘዘ። ወደ ከፋች አምልኮቱ የተመለሱትም ከመከራቸው ፍርሃት የተነሳ ለአጋንንት መሥዋዕት አቀረቡ። የተሰደዱትም በተራሮችና በዋሻዎች በፍርኩታዎችም ተሸሸጉ። በቤተ ክርስቲያንም የተረፉት ጥቂት ምዕመናን ሃይማኖታቸውን አጠፉ። ሁሉ እንደወደደ ተናገረ፣ እንዳሰበውም አስተማረ። ከዚህ በኋላ ይህ አርዮስ ገና ዲያቆን ሳለ የአርዮስ የክህደት ድምፅ ተሰማ። ክርስቶስ ዓለምን ለማዳን የተፈጠረ ፍጡር ነው አለው። መምህሩ ቅዱስ ጴጥሮስ ይህን በሰማ ጊዜ አውግዞ ከቤተ ክርስቲያን አስወጣው። አርዮስ ቀሳውስት ወደሆኑ አኪላስና ወደ እለእስክንድሮስ ሄዶ ከውግዘቱ መምህሩ ይፈታው ዘንድ ከሊቀ ጳጳሳቱ ከቅዱስ ጴጥሮስ እንዲያማልዱት ለመናቸው። እነዚያም አኪላስና እለእስክንድሮስ ወደ ሊቀ ጳጳሳቱ ወደ ቅዱስ ጴጥሮስ ዘንድ ሄዱ። እጅ ነሱትም። ከውግዘቱ ማሰሪያም ይፈታው ዘንድ ስለ አርዮስ ተማጸኑት። ቅዱስ ጴጥሮስ ግን አርዮስ ከኢየሱስ ክርስቶስ ክብር ፈጽሞ የተለየ ነው ብሎ እንቢ አይሆንም አላቸው። እነሱም ወደ ቀናች ሃይማኖቱ የሚመለስ መስሏቸው ስለ አርዮስ አብስተው መምህራቸው ቅዱስ ጴጥሮስን ማለዱት፣ ዘበዘቡት። አብስተው ባስጨነቁት ጊዜም ቅዱስ ጴጥሮስ ሕዝቡ ከሱ እንዲርቁ፣ አኪላስና እለእስክንድሮስ ግን ከእርሱ ጋር እንዲቆዩ አደረገ። እንዲህም አላቸው፣ በዚህች ሌሊት ጌታዬ ኢየሱስ ክርስቶስ በብሩህ ሕፃን አምሳል ተገለጠልኝ። ፊቱን በሐዘን ቋጥሮ ነበር፣ የተቀደደ ልብስም ለብሶ ነበር። እኔም አንተ ጌታዬ ሆይ ልብስህን ማን ቀደደው አልሁት። እርሱም አርዮስ ልብሴን ቀደዳት፣ እወቅ፣ ተጠንቀቅ፣ አትቀበለው፣ ከውግዘቱም አትፍታው። በነጋ ጊዜ ስለ እርሱ ይለምኑ ዘንድ አኪላስና እለእስክንድሮስ አላቸውና አለው። ከአባቴ መለኮት ስለለየኝ የአባቴ መለኮት በመንግስቱ አይቀበለውም። ከዚህ በኋላ ቀሳውስቱ አኪላስና እለእስክንድሮስ ሊቀ ጳጳሳቱን መማጸኑን ተዉት።
ከዚህ በኋላ የሞርሞንቄን ምርኮኞች ስለታደጋቸው ራሱን ይቆርጡት ዘንድ በከሃዲው በዲዮቅልጥያኖስ ትእዛዝ ጠርባናላት፣ ሜትራይቁ የተባሉ ጭፍሮች ወደ ቅዱስ ጴጥሮስ ተላኩ። ቅዱስ ጴጥሮስም በኢየሱስ ክርስቶስ ስም በሰይፍ አንገቱ ተቆርጦ ምስክርነቱን ፈጸመ። ከዚህም ዓለም አረፈ። ከእርሱ በኋላም ደቀ መዝሙሩ አኪላስ ተሾመ። አርዮስም ሄዶ መምህሩ ጴጥሮስ ካወገዘው ውግዘት ይፈታው ዘንድ የትምህርት ቤት ጓደኛው አኪላስን ተማጸነው። እርሱም አኪላስ ከውግዘቱ ፈቶ ቅስና ሾመው። ከዚህ በኋላ ወደ ቀድሞ ስንፍናው፣ ወደ ቀድሞ ክህደቱ የክህደት ትምህርትን ወደ ማስተማር ተመለሰ። ንጉሥ ዲዮቅልጥያኖስንም እግዚአብሔር ከመንግሥቱ ዙፋን ገለበጠው። ሁለት ዓይኖቹንም በወርቅ መንኰራኩር አሳወረው። ሁለንተናው ቆሰለ፣ አፉም ሸተተ፣ ከመንግሥቱም ተሻረ። በአንጾኪያ ጎዳናዎች ምጽዋት እየለመነ ኖረ። በእርሱም ፈንታ ከሮም መንግሥት ወገን የሆነ ቆስጠንጢኖስ የተባለ ደገኛ ንጉሥ ነገሰ። የከሃዲዎች ሞገድ ሁሉ ቆመ፣ የኃጥአንም ማዕበል ጸጥ አለ። ቤተ ክርስቲያንም እረፍትን አገኘች። የክርስቶስ መንጋ የክርስቶስም ሃይማኖት ተገለጠች። 318ቱ ሊቃነ ጳጳሳትም በደብረ በኒቅያ ተሰበሰቡ፣ ጉባኤ አደረጉ። ይህችውም የሀገሮች እናት ቢታንያ ናት። ከእነርሱም ጋር ቆስጠንጢኖስ ነበር። ፈጣሪን ፍጡር ያለው አርዮስን አወገዙት። በሃይማኖቱ ያመኑትንም ሁሉ አብረው አወገዙ። ከክርስቶስም ከመንጋው በጎች ለይተው አወገዙት። ከጥቂት ጊዜ በኋላ ወደ ሌላ ንጉሥ ዘንድ ሄዶ በጸሎትና በቁርባን እንዲያሳትፉኝ ስለ እኔ የእስክንድርያን ካህናት ለምንልኝ፣ እኔም በሃይማኖት ከእነርሱ ጋር እተባበራለሁ ብሎ ተማጸነው። ንጉሡም የአርዮስን የቀደመ ሥራዎቹን ይቅር ብለውት እርሱም በሃይማኖታቸው ይኖራል፣ በጸሎትና በቁርባንም አሳትፉት ብሎ ላከለት። የእስክንድርያም ካህናት አርዮስ በሚሰደድ ጊዜ ክፋቱን በልቡ ሸሽጎ እመለሳለሁ እያለ ይማጸናል። ሲመለስ ግን ክዶ ወደ ቀድሞ ግብሩ ይመለሳል። ቅዱስ ጴጥሮስ አውግዞ ከቤተ ክርስቲያን አስወጣው። አኪላስ ግን በፊቱ በተማጸነ ጊዜ ተቀብሎ ቅስና ሾመው። ከዚህ በኋላ በክርስቶስ ላይ ስድብን አበዛ። በጣዖት አምላኪዎች ዘመን ምእመናንን አሳደደ። እለእስክንድሮስም ዳግመኛ አወገዘው፣ በፊቱ ተማጸነ፣ ፈታውም። ሁለተኛም እንደ ቀድሞው ሃይማኖትን አጠፋ፣ ክህደትን አበዛ። 318ቱ ሊቃውንትም አወገዙት። ይቅርታ ሲጠይቅ ይህ ለሦስተኛ ጊዜው ነው ብለው መልእክት ላኩ። ንጉሡም እንዲያስፈቱት በመልእክቱ አብስቶ ለመናቸው። እነርሱም ንጉሥን ከመፍራት የተነሳ እግዚአብሔር እንደሚገባ ያድርግ፣ እርሱ 7 ቀን ይጹም ይጸልይ፣ እኛም እንዲሁ እናደርጋለን፣ እንጾማለን፣ እንጸልያለን አሉ። እስከ እሁድ ቀን በጸሎት በቁርባን ለመሳተፍ የጊዜ ዕድሜ የሰጡት። በእሁድ ቀንም በሐር ልብስ ተሸልሞ ወደ እነርሱ ወደ ቤተ ክርስቲያን መጣ። ጥቂት ጊዜም ለጸሎት ከእነርሱ ጋር ቆመ። ከዚህ በኋላ ሆዱ ታወከበት። በዝምታም ከቤተ መቅደስ ወጣ። ወደ መጸዳጃ ቦታም ሄዶ ሊጸዳዳ ተቀመጠ። አንጀቱ ወጣ፣ ሆድ ዕቃውም ሁሉ ተዘረገፈ። ወደ ቤተ ክርስቲያንም ለመምጣት በዘገየ ጊዜ ካህናቱ አርዮስን በጸሎት ጊዜ አየነው።
አሁን ግን ወዴት ሄደ? ሂዱ፣ ንጉሥ በእኛ ላይ እንዳይቆጣ ቁርባን ለመቀበል አርዮስን ንገሩት፣ ጥሩት አሉ። ሊጠሩት በሄዱ ጊዜ ግን በመጸዳጃ ስፍራ አንጀቱ ተዘርግፎ ሆድ ዕቃው ሁሉ ተዘርግፎ አገኙት፣ አደነቁ። የሃይማኖት ተጠራጣሪ ከሆነ እርሱ ጋር ማኅበርተኛ ከመሆን ያዳናቸው እግዚአብሔርንም አመሰገኑት። የኃጥእ ሞቱ ክፉ ነው ያለው የነቢዩ ቃል በአርዮስ ላይ ደረሰ፣ ተፈጸመ። በሌላም ስፍራ ላይ የቁጣህ በትር ግሩም ነው ይላል። ሐዋርያው ቅዱስ ጳውሎስም ልብህን በምታደነድንና በማትጸጸት መጠን መቅሰፍትን ለራስህ ታከማቻለህ አለ። የአርዮስ ሞቱም እንዲህ ባለ ሐሳር ሆነ። መዝሙረ ዳዊት መዝሙር 33 ቁጥር 21። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ቁጥር 5። አርዮስ እንደምን ክርስቶስ ፍጡር ነው አለ። እርሱ ግን የመለኮትንና የትስብእትን የህልውና መሠረት አንድ አደረገ። የመለኮት ህልውና ከሰዓትና ከዕለት ከዘመናትና ከዓመታት ከፍጥረታትም አስቀድሞ የነበረ ነውና አብ በአባትነቱ ይኖራል። ልጅ ወደ መሆን መንፈስ ቅዱስንም ወደ መሆን አይለወጥም። መንፈስ ቅዱስም በመንፈስ ቅዱስነቱ ይኖራል። አባት ወደ መሆን ልጅም ወደ መሆን አይለወጥም። መዝሙረ ዳዊት መዝሙር 120 ቁጥር 12። የአይን ጥቅሻ ያህል የሽፋሽፍትንም መገለጥ ያህል እንኳ ቢሆን አብ ከወልድ በህልውና መቅደም የለውም። ወልድም የመብረቆችን ብልጭታ ያህል የንስሮችንም ክንፎችን መማታት ያህል እንኳ ቢሆን ከመንፈስ ቅዱስ በህልውና መቀዳደም የለባቸውም። ለብቻው አባት ከመባል በቀር በወልድ ዘንድ የሌለ ጌትነት በአብ ዘንድ የለም። በወልድም ለብቻው ልጅ ከመባል በቀር ከአባቱ የጌትነት ክብር መጉደል የለም። ለብቻው መንፈስ ቅዱስን ከመባል በቀር በመንፈስ ቅዱስ ዘንድ የምስጋና መጉደልም የለም። ሦስቱም እኩል ናቸው። አብን ለልጁ አባት ሲባል አገኘ ነው። የዚህ ዓለም ፍጥረቶች እንደምን እንደወለደው አናውቅም። ያን ጊዜ እናት የለችውምና ለወልድም ዘር ሥጋ አልተፈጠረም። ያን ጊዜ የሁላችን አባት አዳም አልተፈጠረም። የሁላችን እናት ሔዋንም ከጎኑ አልወጣችም ነበረና መንፈስ ቅዱስንም በመለኮት ባሕሪ አባትና ልጅ ሳይኖረው መንፈስ ቅዱስ ሲባል አገኘ ነው። ነገር ግን በቸርነቱ ባሕሪ እኛን በውሃ በጥምቀት ወለደን። አብም ወለደን፣ ወልድም ወለደን፣ መንፈስ ቅዱስም ወለደን። ወልድ ስለ አባቱና ስለ ራሱ እኔም አባታችሁ ነኝ አባቴም አባታችሁ ነው አለ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 12። ስለ መንፈስ ቅዱስም ሲናገር ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይቻለውም አለ። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነውና አለ። አብ በቸርነቱ ብዛት አብ እንደወለደን ወልድም በይቅርታው ብዛት ወለደን። መንፈስ ቅዱስም በይቅርታውና በጸጋው ታላቅነት ወለደን። አብ ሕያው እንደሆነ ወልድም የአብ ልጅ ስለሆነ ሕያው ነው። ወልድም ሕያው እንደሆነ መንፈስ ቅዱስም ስለ ወልድ በጎች ሕያውና ሕይወትን የሚሰጥ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3፣ ምዕራፍ 5 ቁጥር 21። አብ እኛን እንደወደደን የሚወደው ልጁንም እንዳራራለት ወልድም ወደደን፣ ነፍሱንም ስለ በጎቹ ቤዛ ሰጠ። መንፈስ ቅዱስም ወደደን፣ ወደ መንጋዎቹም መውረድን አልናቀም። በሥላሴ ገመድ ታስረን በማይለያይ ሰንሰለቱም ታሰር። ከልቦናችን በማይነቀሉ የፍቅሩ ችንካሮችም ተቸነከር። ያዝነው አንለቀውም። እርሱም አቀፈን አልተወንም። ወደ እርሱ በሃይማኖት አቀረበን። ከእርሱም ወደ ቀኝ ወደ ግራ አንሸሽም።
እንደ ቀለበት በልባችን እንደ ማኅተም በክንዳችን አኖር ነው። እንደ ዕንቁ በልባችን ሳጥን አስቀመጥ ነው። እንደ ወርቅም ሳንቲም በሕሊናችን መዝገብ አኖር ነው። እንደ ግምጃ ለበስ ነው። እንደ ሐር ግምጃ ተጎናጸፍ ነው። እንደ ነገሥታት ወታደሮችም ታጠቅ ነው። እንደ ነገሥታት ወታደሮችም ሰይፍ ታጠቅ ነው። ለጦር ዕቃ እንደተዘጋጀ የድል ጋሻም ተደገፍ ነው። ተከዜና ጊዮን በኢሎል ወር እንደሚሞሉ ፍቅሩ በልቦናችን መልቷልና። ዮሐንስ ወንጌል ምዕራፍ 3:16 እንደ መከር ጊዜ የዮርዳኖስ ወንዝ እንደ ክረምት ጊዜም የጤግሮስ ወንዝ ስንዴ ሲያሹት እንደሚሆን የኤፍራጥስ ወንዝ ልባችንን በወንጌል ፈሳሽነት አረሰረሰው። መርከባችንን በሃይማኖት ቀላይ አስዋኘው። ከሊባኖስ እንጨቶች መርከብን አደረገ። እንዲሁም የአብርሃምና የይስሐቅ የያዕቆብ ቅርንጫፎች ነቢያት ናቸው። ዋነተኞችንም በዓለም ባሕር የሚቀሱ ከ12ቱ የስደት ሕዝቦች 12ቱን የኃይል ሰዎች መረጠ። እነዚህም 12ቱ ሐዋርያት ናቸው። ለመርከብ ሥርዓት ለተማሪ ሥራ የሚተጋ የቂልቅያ ግዛት ከሆነች ከጠርሴስ ከብንያም ሕዝብ ወገን የሆነ አንድ ጎልማሳ መረጠ። ይኸውም ታሪኩ በአብረክሲስ መጽሐፍ የተጻፈ ሐዋርያው ቅዱስ ጳውሎስ ነው። ይኸውም የሐዋርያት የዜናቸው መጽሐፍ ነው። በመቅዘፊያ ፈንታ መርከብን ለማሮጥ የሚረዱ 70 ወንዶችን ገለጠ። ማቴዎስ 10:25 ሐዋርያት ሥራ 22:3-11 ክርስቶስ ፍጡር ነው ያለ አርዮስን ወደ መዝለፍ ወደ መገሰጽ እንመለስ። ልብህ የታወረ አርዮስ ሆይ ስለ እርሱ በነቢይ ከፀሐይ አስቀድሞ ስሙ አለ። ሁለተኛም ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ተብሎ የተነገረለትን ክርስቶስን ፍጡር ነው ትላለህን? እርሱም ራሱ በወንጌል አባት ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር ባለ ክብር አክብረኝ አለ። ከሰማይም አከበርኩህ ገናም አከብርሃለሁ የሚል ድምፅ ከሰማይ መጣ። ክርስቶስ ፍጡር ከሆነ እንግዲህ ከዓለም መፈጠር አስቀድሞ ክብሩ ከወዴት መጣ? ዓለም ከመፈጠሩ አስቀድሞ ክብሩ ባይገለጥ አባቱ አከበርሁህ አሁንም አከበርሁህ ባላለው ነበር። ስለ መለኮት ሕልውናው በነቢይ አፍ ከዓለም አስቀድሞ ወለደኝ። የሰማያት መጽናት ሳይታይ የተራሮች መሰረት ሳይከናወን አስቀድሞ ወለደኝ አለ። መዝሙረ ዳዊት መዝሙር 109 ቁጥር 3፣ መጽሐፈ ምሳሌ 10:25፣ ዮሐንስ ወንጌል ምዕራፍ 17:5። ስለ ትስብእቱ ሕልውና የከበረች ኦሪት እንዲህ አለች። እግዚአብሔርም አለ፣ አዳም ከእኛ እንደ አንዱ ሆነ። ከአብ ስለ መወለዱም ወንጌላዊው ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ። የመጀመሪያውም እንደ እርሱ ከቀድሞ ጀምሮ ከእግዚአብሔር ዘንድ ነው። ሁሉ በእርሱ ሆነ፣ ያለ እርሱም የሆነ የለም አለ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 23፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ይህን የወንጌላዊ ዮሐንስ ቃል ስማ። መለኮት በመጀመሪያ ቃል ነበረ ብሎ የሚናገረውን ያስቀድማልና የአብን ትእዛዝ ስለሚናገር ወልድን ቃል አለው። እሱ እራሱ በአብ ዘንድ የሰማሁትን እናገራለሁ እንዳለ ከዚህ በኋላ አስከትሎ ያም ቃል ከእግዚአብሔር ዘንድ ነው፣ ይህም ከእግዚአብሔር ዘንድ እንደሚናገር ነው። በጆሮ እንደሚሰማ ንግግር አታስመስለው። 3 የሚሆን አካልም የለውም አትበል፣ ያም ቃል እግዚአብሔር ነው አለ። ወንጌላዊው ከፍ ያሉትን ይናገር ዘንድ ንጹሕ የሚሆን የሕሊናውን ራስ አነሳ። ሁሉ በእርሱ ሆነ፣ ያለ እርሱም የሆነ የለም አለ። እነሆ አብ ያለ ወልድ የፈጠረው እንደሌለ ፈጽሞ አስረዳን።
እርሱም ራሱ ቃል ተናገረ፣ ከአብ ጋር ከዓለም አስቀድሞ መኖሩን አስታወቀ። እርሱም ቃል እግዚአብሔር እንደሆነ ነገረን። የዓለም ፍጥረታትም ያለ ወንድ የተፈጠረ እንደሌለ አስገነዘቡ። የወንጌላዊ ዮሐንስ የአንደበቱ ሰይፍ በአምላካችን ላይ ስድብን የሚናገር የአርዮስን አንደበት ዘጋ። አርዮስ ሆይ አይሁድ ጌታችንን 50 ዓመት አልሞላህም፣ አብርሃምን ግን አየሁት ትላለህ እንዳሉት ስማ። ሊወግሩትም ደንጊያ አነሱ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 3፣ ምዕራፍ 18 59። ከአንተ እብደት የአይሁድ እብደት ይሻላል። ስለ ትስብእቱ በእውነት ተናገሩ። እስከ ተሰቀለበት ጊዜ ድረስ የኢየሱስ ዕድሜ 33 ዓመት ነውና በእውነት ከድንግል ማርያም የተወለደው ልደቱ 30 ከ50 ያንሳል። ከአብ የተወለደውን ልደቱን አያውቁምና የዮሴፍ ልጅ ይመስላቸው ነበር። ምድራዊት እናቱን አዩ፣ ሰማያ አባቱን እግዚአብሔር አብን ግን አላዩም ነበርና በሥጋ የሆነ ጉልምስናውን አዩ። ከዓለም አስቀድሞ ያለ ሕልውናውን ግን አላወቁም ነበርና ከኃጥአን ጋር ሲቀመጥ በአመንዝራይቱም እጅ ሲዳሰስ አዩት። በኪሩቤል ሰረገላ ተቀምጦ በሱራፌል ሲመሰገን ግን አላዩትም ነበርና ወደ እነርሱ በትሕትና መጣ። እነርሱ ግን ፈጽመው አልተቀበሉትም፣ አላወቁትም፣ እንዳያስተውሉም በመለኮቱ ክብር አልተገለጠላቸውምና። የሉቃስ ወንጌል ምዕራፍ 7 ቁጥር 36፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ዳሩ ግን አብርሃም ሳይወለድ እኔ ነበርኩ ባለ ጊዜ በቃል ፍላጻ ነደፋቸው። ያበደ መሰላቸው፣ ውሸት እንደሚናገር ታዘቡት። ስለዚህም ይወግሩት ዘንድ ደንጊያ አነሱ። አንተም አርዮስ ሆይ ራስህን እኔ ክርስቲያን የተጠመቅኩ ነኝ ትላለህ። አንተ ክርስቲያን ከሆንክ እንግዲህ በማን ስም ተጠመቅ? ያለ ወልድ በአብ ስም ነውን? እነሆ በወንጌል ጌታ ስታጠምቋቸው በአብና በወልድ በመንፈስ ቅዱስ ስም አጥምቁ ብሎ እንደተናገረ በሥላሴ ካልሆነ በቀር በሦስትነት ካልሆነ በቀር መጠመቅ አይቻልም አይገባምና ፈጣሪ በአብ ስም ፍጡር በሆነ በአብ ስም ፍጡር በሆነ በወልድ ስም ተጠመቅኩ ብትል እነሆ ጥምቀትህን አረከስ፣ የጥምቀትህን ዋጋ በፍጡራን ላይ አድርገሃልና። የማቴዎስ ወንጌል ምዕራፍ 28 ቁጥር 19። ስለ ቁርባንም መለኮት ያልተዋሃደው የሰው ልጅ ሥጋ እበላለሁ፣ መንፈስ ቅዱስ ያልለወጠው የሰው ደም እጠጣለሁ ትላለህን? ኦሪት እርኩስ የምትለውን የሰው በድን እስከ መዳሰስ ደርሰህ ሕግን የምታፈርሳት ሆንክ። እንግዲህ የሰው ሥጋ ለመብላት እንደምን ይሆናል? ለሰው የቅዱሳንን ሥጋ መብላት ከተገባው እስራኤል የሙሴን ሥጋ መብላት በተገባቸው ነበር። እርሱ የሕጋቸው አስተዳዳሪ መሪ፣ ኦሪታቸውንም የተቀበለ ነበረና እኛም የአባቶቻችን የሐዋርያትን ሥጋ እንበላ ዘንድ በተገባን ነበር። የጌታ የኢየሱስ ክርስቶስን ደቀ መዛሙርት ደማቸውንም ልንጠጣ በተገባን ነበር። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 24። ፍጡር ከፍጡራን ደም የሚከብር ቢሆንስ አባቶች በአቤል ደም በከበሩ፣ በሞቱም በአዳም ከተፈረደው የሞት ፍርድ በዳኑ ነበር። ልጁን ይስሐቅን ይሰዋው ዘንድ ከእግዚአብሔር ዘንድ ትእዛዝ ወደ አብርሃም መጣ። ሊሰዋው ተደፋፍሮ ለማረድ ቢላዋውን ሲመዝ የእግዚአብሔር ቃል እንዳያርደው አሳሰበው። ቤዛውንም በግ አወረደለት። በሕግና በሥርዓት መጽሐፍ የታወቀ ነውና የሰው ልጅ ሥጋ መብላት አልታዘዘምና፣ የበጉ መታረድ ሥጋውንም መብላት ግን ልማድ ነው። ለመብላትም ቢሆን ለመሰዋትም ቢሆን ይፈትነው ዘንድ እግዚአብሔር አብርሃምን አዘዘው። የምትወደውን ልጅህን ይስሐቅን ሰዋልኝ ብሎ። ሁለተኛም እጅህን በልጅህ በይስሐቅ ላይ አታሳርፍ፣ እንደምትወደኝ አሁን አውቄአለሁ አለው። ቀድሞውንስ እግዚአብሔር አብርሃም እንደሚወደው አያውቅም ነበርን? አይደለም፣
ያውቅ ነበር። ዘፍጥረት 22 ቁጥር 1 እስከ 10። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 21። ዳሩ ግን አባታችን አብርሃም እግዚአብሔርን እንደሚወደው እኛ እናውቅ እንረዳ ዘንድ ምልክት ለእኛ ተወልን። እግዚአብሔር አብርሃምን ስለምን ወደደው? ልንድን ነውን? ወይስ መነኩሴ ሰማዕት ነውን? ወይስ ድካምን በመልበስ የሚጋደል ነው እንዳንል በአብርሃምስ ዘንድ የቅዱሳንን ሁሉ ገድል አገኘን። ለአምልኮ እግዚአብሔር ቀንቶ የአባቶቹን አማልክት ቤት ከጣዖቶቻቸው ጋር አባታችን አብርሃም አቃጠለ። ስለዚህም ነገር እስክትበላቸው ድረስ ከቆሬ ልጆች ማዕጠንት እሳትን ላወጣ ለሙሴ አባቱ ሆነ። ኦሪት ዘኍልቍ ምዕራፍ 16 ቁጥር 1 እስከ 35። ዳግመኛም ከእግዚአብሔር ዘንድ እሳት በማውረድ ሁለቱን የ50 አለቆች ላቃጠላቸው ለኤልያስም አባት ሆነ። እነዚህም ጣዖትን የሚያመልኩ የንጉሥ ወታደሮች ናቸው። መጽሐፈ ነገሥት ካልዕ ሁለተኛ መጽሐፈ ነገሥት ምዕራፍ 1 ቁጥር 1 እስከ 12። ከአባቱ ቤት ከትውልድ ሀገሩም እንዲወጣ ከእግዚአብሔር ዘንድ ትእዛዝ ወደ አባታችን ወደ አብርሃም መጣ። በእግዚአብሔር ደስ እያለው ከሀገሩ ወጣ። ስለዚህም ነገር አባቶችንና ልጆችን አዝሪትንና እርሻዎችን ስለመተው ትእዛዝ ላለባቸው ለመነኮሳት አባታቸው ተባለ። በግብፅ ንጉሥ በፈርዖን በጊራራ ንጉሥም በአሜሌክ ዘንድ ሚስቱን በመነጠቅ ተፈተነ። ስለዚህም ለሚገፉት ሰዎች አባታቸው ተባለ። በ99 ዕድሜውም እንዲገረዝ እግዚአብሔር አብርሃምን አዘዘ። እንደ ልጅም ለመገረዝ እርቃኑን ለመግለጥ ግን አላፈረም። ስለዚህም የሕፃናት አባት ተባለ። ሽማግሌም ሲሆን የሰውነቱን ሸለፈት ለመቆረጥ አልፈራም። ስለዚህም የሰማዕታት አባት ተባለ። የሽማግሌ መገረዝ ሕመም ከብላቴኖች የመታረድ ሕመም አያንስምና። ኦሪት ዘፍጥረት ምዕራፍ 14 ቁጥር 1 እስከ 20፣ ኦሪት ዘፍጥረት ምዕራፍ 17 ቁጥር 25፣ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 እስከ 18። የሚወደው ልጁን ይስሐቅን እንዲሰዋው ታዘዘ። ለልጁ ለይስሐቅም ከሚራራለት ይልቅ የእግዚአብሔርን ትእዛዝ ይፈጽም ዘንድ መረጠ። ሊያርደውም ተደፋፈረ፣ ሊሰዋውም በሆዱ አስተኛው። እግዚአብሔርም ለአብርሃም ልጅ ለይስሐቅ ልዋጭ ነጭ በግን አወረደለት። እግዚአብሔርም ለሚወደው ለልጁ ለእግዚአብሔር ወልድ አልራራም። ከአብርሃም ልጅ ከይስሐቅ ዘር ሰው ሆኖ ይወለድ ዘንድ ላከው እንጂ። ይኸውም በነቢዩ በኢሳይያስና በዮሐንስ ዘንድ በመጥምቁ በዮሐንስ ዘንድ በግ በመልከጼዴቅ በካህኑ በመልከጼዴቅም ዘንድ የስንዴ ህብስትና የወይን ጭማቂ በሐዋርያው በቅዱስ ሉቃስ ዘንድም ፍሪዳ ለሕዝቡ ሁሉ ኃጢአት ስርየት ከፀሐይ መውጫ እስከ መግቢያ ከሰሜን ዳርቻ እስከ ደቡብ ዳርቻ ድረስ ያሳርጉት ዘንድ ባዘዙ ሐዋርያት ሁሉ ዘንድ ያለ ደም የሆነ ንጹሕ መሥዋዕት ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 13፣ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 29። ፈጣሪስ ከሰዎች ወገን ሰው ሆኖ ከተወለደ ከወልደ እግዚአብሔር የሥጋው ቁርባን በቀር ሰው በሰው ሥጋ ቁርባን እንደማይድን አወቀ። ሕያውና የማይሞት እርሱ ከሰዎች ልጆች ሰው ሆኖ ከተወለደ ሕያው ከሚሆን ከአምላክ ልጅ የደም ቁርባን በቀር እንደማይቀደስ አወቀ። ይህ ሕያው የማይሞት የሚሞት ሥጋን ለበሰ። ያን የሚሞት ሥጋ የማይሞት ሕያው አደረገው። ይህ የማይጠፋ ኃይል የሚጠፋ ሥጋን ለበሰ። ያንን የሚጠፋ ሥጋ የማይጠፋና የሚናገር አደረገው። አዳምን ያበጀው በ62ኛው ትውልድ በተነሳች በአዳም ሴት ልጅ አደረ። ሰው ይሆንባት ዘንድ ለራሱ ንጽሕት ሥጋ ከሰማየ ሰማያት ያመጣ አይደለም። ኃይል የተባለ እርሱ ከሕልውናው ሳይጎድል ወረደ እንጂ ሳይቀላቀል ሄደ፣ ሳይሰማ ወረደ።
በመዋለጃ አካል ሳይሰበሰብ በማኅፀን ሳይወሰን በድንግል ማኅፀን አደረ። ከፍጡራን ሴት ልጅ ፈጣሪ ሰው ሆኖ ተወለደ። ቤት ሰሪ በሰራው ቤት ማደር የሚያስጨንቀው አይደለምና ለፈጣሪም የፈጠረውን ሥጋ መልበስ የሚያስቸግር የሚያስጨንቅ አይደለምና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 9 ቁጥር 10። አርዮስን ወደ መውቀስ እንመለስ። የክህደት ቡቃያ አርዮስ ሆይ እኔና አብ አንድ ነን ብሎ የተናገረ የፍጥረታትን ፈጣሪ ፍጡር ነው ትለዋለህን? ዳግመኛም እኔን ያየ አብን አይቷል አብን አይቷል ያለ እሱን ክርስቶስን ፍጡር ነው ትላለህን? እንደገናም እኔን የሰማ የላከኝን ሰማው ያለ ዳግመኛም በእኔ በኩል ካልሆነ ወደ አብ መምጣት የሚቻለው የለም ያለ። ሁለተኛም የእኔ የሆነው ሁሉ የአንተ ነው፣ የአንተም የሆነው ሁሉ የእኔ ነው አለ። ዳግመኛም የአባቴ የሆነው ሁሉ የእኔ ነው አለ። ዳግመኛም አብ ሕያው እንደሆነ እኔም የአብ ልጅ ስለሆንኩ ሕያው ነኝ። ሥጋዬን የበላ የእኔን ሥጋ ስለበላ በሕይወት ይኖራል አለ። እነሆ ሕያውና ሕይወትን የሚያድል እርሱ ሥጋውን በመብላት ከመለኮቱ ጋር አንድ አደረገን። ወንጌላዊ ዮሐንስ በመጀመሪያ መልእክቱ ኅብረታችን ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው እንዳለ በአባቱ ሕይወት ማኅበርተኞች አደረገን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6፣ አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 3። እኛ ግን የክርስቶስ ሥጋ ከአዳምና ከእናታችን ከሔዋን ባሕሪ የተገኘ ፍጡር እንደሆነ መለኮት ግን አዳምን ያበጀው ሔዋንን የፈጠራት ዘላለማዊ አምላክ እንደሆነ እናምናለን። ሥጋው ፍጡር ባይሆን ኖሮ በጉልበት ባልታቀፈ በእጆችም ባልተዳሰሰ ነበር። መለኮቱ ፈጣሪ ባይሆንም ወንድ ከማታውቅ ሴት ልጅ ጡት የድንግልና ወተት ባልፈሰሰ ነበር። መለኮቱ ፈጣሪ ባይሆን ኖሮ አብርሃም ሳይወለድ እኔ ነበርኩ ባላለም ነበር። ሥጋውም ፍጡር ባይሆን ኖሮ በዮሐንስ እጅ ባልተዳሰሰ በዮርዳኖስም ወንዝ ባሕር ባልተጠመቀ ነበር። መለኮቱም ፈጣሪ ባይሆን አብ ይህ የምወደው ልጄ ነው እርሱን ስሙት ብሎ በደመና ሁኖ ስለ እሱ ባልተናገረ ባልመሰከረም ነበር። መንፈስ ቅዱስም ዳግመኛ በሥጋዊ ርግብ አምሳል ወርዶ በራሱ ላይ ባላረፈም ነበር። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 17። ሥጋው ፍጡር ባይሆን ለጥሙ ከሳምራዊቷ ሴት ውሃ ባልጠየቀ ነበር። መለኮቱም ፈጣሪ ባይሆን የገሊላ ክፍል በምትሆን በቃና ዘገሊላ ውሃውን ወደ ወይንነት ባልቀየረውም ነበር። ሥጋው ፍጡር ባይሆን ደም የሚፈሳት ሴት የልብሱን ጫፍ ኃጢአተኛይቷም እግሮቹን ባልዳሰሰች ነበር። መለኮቱም ፈጣሪ ባይሆን ኖሮ ልብሱን ስለ ዳሰሰችቱ ሴት ከእኔ ኃይል እንደወጣ አውቄአለሁ ባላለ መለኮቱን ኃይል አለው። በመለኮቱም ኃይል የደሟን ፈሳሽ ጸጥ አደረቀ። እግሮቹን ስለ ዳሰሰችም ኃጢአተኛይቱን ሴት ኃጢአትሽ ተሰርዮልሻል ባላላት። ብቻውን ከእግዚአብሔር በቀር ኃጢአትን ማስተስረይ እንግዲህ ማን ይችላል? ሥጋው ፍጡር ባይሆን ልጄ ብሎ የኢያኢሮስን ሴት ልጅ ባልጠራትም ነበር። መለኮቱም ፈጣሪ ባይሆን ከሞተች በኋላ ሕያዊት ሆና ባላስነሳትም ነበር። ሥጋው ፍጡር ባይሆን በምራቁ እንትፍ ብሎ መሬት ላይ ጭቃ ባላደረገ ነበር። መለኮቱም ፈጣሪ ባይሆን ኖሮ እውር ሆኖ የተወለደውን ሰው ምራቁን በመቀባት ዓይኖቹን ባላበራ ነበር። ሥጋው ፍጡር ባይሆን ኖሮ ሞገድ ሲነሳ በመርከብ በውስጠኛው ክፍል ባልተኛ ነበር። መለኮቱም ፈጣሪ ባይሆን ነፋሳቱን ከተኛበት ተነስቶ ነፋሳቱን ባልገሰጻቸው ባህሩም ጸጥ እንዲል ባላደረገውም ነበር። የማቴዎስ ወንጌል ምዕራፍ 8 26፣ ዮሐንስ ወንጌል 9 ቁጥር 5-7። ሥጋው ፍጡር ባይሆንስ መንገድ በመሄድ ባልደከመም ነበር።
መለኮቱም ፈጣሪ ባይሆን ኖሮ እግረ ሰባራዎችን ባላዳናቸውም፣ እንደ ጎበዝ ሯጭም እንዲሮጡ ባላደረጋቸውም ነበር። ሥጋውም ፍጡር ባይሆን ኖሮ ባልተራበ ባልተጠማ ነበር። መለኮቱም ፈጣሪ ባይሆን 5,000 ሰዎች በ7 እንጀራ በ5 እንጀራ በጥቂት ዓሣዎችም ባላጠገበ ነበር። የማቴዎስ ወንጌል ምዕራፍ 11 ቁጥር 5፣ የማቴዎስ ወንጌል ምዕራፍ 15 ቁጥር 32 እስከ 39፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 3 እስከ 14። ጌታችን የለበሰው ሥጋ ፍጡር ባይሆን ኖሮ ስለ አልዓዛር ሞት ባላለቀሰም ነበር። ሥጋን የተዋሃደ መለኮቱም ፈጣሪ ባይሆን ኖሮ በመጣራት ከመቃብር ውስጥ አልዓዛርን ባላወጣውም ባልጠራውም ባላስነሳውም ነበር። ጌታችን የለበሰው ሥጋው ፍጡር ባይሆን ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋው ፍጡር ባይሆን ኖሮ በአህያይቱና በውርንጭላዋ ላይ ባልተቀመጠም ነበር። መለኮቱም ፈጣሪ ባይሆን ኖሮ በሕፃናት በሚጠቡት አፍ ባልተመሰገነ ነበር። ሥጋውም ፍጡር ባይሆን ኖሮ በሊቃነ ካህናት አገልጋዮች በጥፊ ባልተመታ ነበር። የለበሰው ሥጋን የተዋሃደ መለኮቱም ፈጣሪ ባይሆን ኖሮ በጴጥሮስ ሰይፍ የተቆረጠውን ሰው ጆሮ ባልመለሰውም ነበር። የለበሰው የተዋሃደው ሥጋም ፍጡር ባይሆን ኖሮ በጲላጦስ አደባባይ ባልቆመ ነበር። ሥጋን የተዋሃደ መለኮትም ፈጣሪ ባይሆን ኖሮ ጲላጦስን መንግሥቴ በዚህ ዓለም ቢሆን ኖሮ አይሁድ ወደ አንተ አሳልፈው እንዳይሰጡኝ ባለሟሎቼ ፈጽመው በተዋጉልኝ ነበር ባላለውም ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 43፣ ዮሐንስ ወንጌል ምዕራፍ 18 ቁጥር 22። መለኮትን የተዋሃደ ሥጋ ፍጡር ባይሆን ኖሮ የጲላጦስ ወታደሮች ልብሱን ባልገፈፉትም ነበር። ሥጋን የተዋሃደ መለኮትም ፈጣሪ ባይሆን ኖሮ ፀሐይ እርቃኑን ለማየት ባላፈረ፣ ዓለምንም ጨለማ ውስጥ ባልተወው፣ ብርሃኑን ባልሰወረ ነበር። መለኮትን የተዋሃደ ሥጋም ፍጡር ባይሆን ኖሮ አምላኬ አምላኬ ለምን ተውከኝ ባላለ ነበር። ሥጋን የተዋሃደ መለኮትም ፈጣሪ ባይሆን ኖሮ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ባላለም ነበር። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 እስከ 42። ሥጋውም ፍጡር ባይሆን ኖሮ ሞትን በሥጋ ባልቀመሰ ነበር። ሥጋን የተዋሃደ መለኮትም ፈጣሪ ባይሆን ኖሮ ምድርን ባላናወጣት ነበር። የቤተ መቅደስንም መጋረጃ ባልቀደደ ነበር። መለኮትን የተዋሃደ ሥጋም ፍጡር ባይሆን ኖሮ በጭፍራ ጦር ባልተወጋ ነበር። ሥጋን የተዋሃደ መለኮትም ፈጣሪ ባይሆን ኖሮ የደሙ ጠብታ አለቱን ባልሰነጠቀ፣ ከጎኑም የፈሰሰ የምሕረት ጠል ሙታንን ባላስነሳ ነበር። የማቴዎስ ወንጌል ምዕራፍ 27 ቁጥር 52፣ ዮሐንስ ወንጌል ምዕራፍ 19 ቁጥር 34። የጌታችን ሥጋው ፍጡር ባይሆን ኖሮ ቀድሞ እንደ ሞተ በመቃብር ውስጥ ባልተኛ ነበር። ሥጋን የተዋሃደ መለኮቱም ፈጣሪ ባይሆን ኖሮ እርሱ እኔ ራሴ ነፍሴን በፈቃዴ እሰጣታለሁ፣ ላኖራትም ስልጣን አለኝ፣ ሁለተኛም ላስነሳት ስልጣን አለኝ፣ ይህን ትእዛዝ ከአባቴ ዘንድ ተቀበልኩ እንዳለ ለማስነሳት ነፍሱን ወደ ሥጋው ባልመለሳትም ነበር። ዮሐንስ ወንጌል ምዕራፍ 10 ቁጥር 16። የጌታ ሥጋው ፍጡር ባይሆን ኖሮ በተነሳባት እሁድ ምሽት ለመመገብ በማዕድ ከደቀ መዛሙርቱ ከሐዋርያት ጋር ባልተቀመጠ ነበር። ሥጋን የተዋሃደ መለኮቱም ፈጣሪ ባይሆን ኖሮ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ ኃጢአታቸውን ይቅር ላላላችኋቸውም ኃጢአታቸው አይቀርላቸውም ብሎ በደቀ መዛሙርቱ በቅዱሳን ሐዋርያት ፊት ላይ እፍ ባላለባቸውም ነበር።
የጌታ ሥጋው ፍጡር ባይሆን ኖሮ መምህራን በተማሪዎች እንደሚያደርጉት ሥርዓት እጁን በሐዋርያት ራስ ላይ ባላኖረ ነበር። ሥጋን የተዋሃደ መለኮቱም ፈጣሪ ባይሆን ኖሮ በእሳት ደመና ባልተቀመጠ ነበር። ዮሐንስ ወንጌል ምዕራፍ 20 18-23 የሐዋርያት ሥራ ምዕራፍ 1 ቁጥር 9። ስለ መለኮትና ስለ ትስብእት ሕልውና እነሆ ተናገርን። ሰው ከመሆኑ በኋላ በመለኮቱ የእግዚአብሔር ልጅ በሰውነቱም የሰው ልጅ ነው አንለውም። ድንግልም ለእርሷ በተገባ ሥጋዌ የእርሷ በሆነ ሥጋ የራሷ ያልሆነውን መለኮትን ወለደችው። አብም የባህሪ ያልሆነውን ሥጋ የባህሪው ከሆነ የሕልውና አምላክ ኃይል ጋር የእርሱ በሆነ መለኮት ወለደ። ቀዳማዊ ልደትስ ብቻውን ከሚሆን ከእግዚአብሔር ብቻውን የሆነ እግዚአብሔር ከብርሃን የተገኘ ብርሃን፣ ከሕይወት እሳት የተገኘ የሕይወት እሳት፣ ከሕያው አብ የተገኘ ሕያው ወልድ፣ ፍጡር ካይደለ የተወለደ ያልተፈጠረ፣ ከማይታይ የተገኘ የማይታይ፣ ከማይዳሰስ የተወለደ የማይዳሰስ፣ ከማይቸገር የተወለደ የማይቸገር እግዚአብሔር ወልድ፣ ከማይጠፋ የተወለደ የማይጠፋ እግዚአብሔር ወልድ፣ ከማይፈርስ እግዚአብሔር አብ የተወለደ የማያረጅ የማያንቀላፋ የተገኘ የማይተኛ፣ ከማይጨልም እግዚአብሔር አብ የተገኘ የማይጠቁር እግዚአብሔር ወልድ፣ ከማይመረመር የተወለደ የማይለይ፣ ድካም ከሌለበት ከእግዚአብሔር አብ የተወለደ የማይደክም እግዚአብሔር ወልድ፣ ከማይበቀል የተወለደ የማይቀየም እግዚአብሔር ወልድ፣ ከማይጎድል ከእግዚአብሔር አብ የተወለደ የማይጎድል እግዚአብሔር ወልድ፣ ከማያድፍ የተወለደ የማይረክስ እሱ ነው። መዝሙረ ዳዊት መዝሙር 119 ቁጥር 4። ስለ መንፈስ ቅዱስም በጌትነት በክብር በአካል በመልክ ከአብና ከወልድ የማያንስ እንደሆነ እንናገራለን። ፈጽሞ የማይለይ ነው። ክብሩ እንደ ክብራቸው፣ የፊቱም መልክ እንደ መልካቸው ነው። በአንድነት የተያያዙ፣ በአንድነትም አንድ፣ በእሳት የተሸፈኑ፣ በመሰወር የተከደኑ፣ በመጋረድ የተሸሸጉ፣ ከሰማየ ሰማያት ይልቅ ከፍ ከፍ ያሉ፣ ከቀላየ ቀላያትም ይልቅ ጥልቅ የሆኑ፣ ከአጽናፍ አጽናፍ ይልቅ የሚሰፉ ናቸው። በመከፋፈል አይደለም፣ በመተባበር ነው እንጂ በመለያየት አይደለም። በባህሪ አንድነት ነው እንጂ ለማይበተን ሦስትነታቸው ምስጋና፣ ለማይጨመርበት አንድነታቸው አኮቴት፣ ለማይከፈል ሕልውናቸው ጌትነት ይገባል ለዘለዓለሙ አሜን። በሸንጋይ ልቡ የሚሸነግል የሰይጣን አሰርን የሚከተል የውሾችን መንጋ ጠባቂ በገሊላዊ ኢየሱስ አምላክነት ላይ ስድብን የተናገረ የከሃዲው የአርዮስ ተግሳጽ በዚህ ተፈጸመ። በሃይማኖቱ ክርስቲያናዊ፣ በሙሴ ሕግ ኦሪታዊ፣ በክርስቶስም ወንጌላዊ፣ በማህተሙም የመስቀል አማኝ የሆነ፣ በጥምቀቱ ቅባት ናዝራዊ የሆነ፣ በስራው ግን ደካማ የሆነ የአባ ጊዮርጊስ ዘጋስጫ የተናገረው ሕያው ለሆነ ሕይወትንም ለሚያድል ለእግዚአብሔር ምስጋና ይሁን ለዘለዓለሙ አሜን። አባ ጊዮርጊስ ዘጋስጫ አርዮስ ለተባለ መናፍቅ ከሃዲ ወልድ ፍጡር ብሎ ላነሳው ትምህርት ምላሽ የሰጡበት የአባ ጊዮርጊስ ቃል ወይንም መጽሐፈ ምስጢር የተሰኘው ቃል ነው። ይህ ቃል ይህን ቃል ሰምተን ሁላችንም የአርዮስን ክህደት ምን አይነት እንደሆነ እናውቅ እንረዳ ዘንድ በዚህ መልኩ ምንም እንኳ ጊዜ ኖሮን መጽሐፉን ቁጭ ብለን ማንበብ ቢያቅተን እንኳ ስንሄድም ስንቀመጥም ስንነሳም ስንተኛም
ስንጓዝም ሁልጊዜ ዘመኑ በፈጠረልን ቴክኖሎጂ በኤሪፎን በዚህ መልኩ እንድንሰማው፣ እንድናዳምጠው፣ እንድንማርበት ሃይማኖታችንን እንድናውቅ፣ እንድንረዳበት ከአርዮስና ከአርዮሳውያን ጋር ያለንን ልዩነት ጠንቅቀን እንድናውቅ፣ እንድንረዳ ያስችለን ዘንድ በዚህ መልኩ ለማቅረብ ችለናል። እግዚአብሔር አምላካችን ቃሉን ሰምተን ሃይማኖታችንን ጠንቅቀን አውቀን ለመጠቀም ሁላችንንም ያብቃን። እግዚአብሔር አምላካችን በቸርነቱ ሁላችንንም ይጠብቀን።